የፕሮቴስታንት ወይም የወንጌላውያን ክርስቲያኖች እምነት መሰረት ምንድነው? በታሪክ 5 ብቻዎች ወይም the 5 solas የሚባሉት እነዚህ 5 ዋና ዋና አቋሞች ያውቃሉ? አንደኛ፣ መጽሐፍ ቅዱስ ብቻ ለማንኛውም የክርስትና እምነትና ስርዓት ብቸኛውና የመጨረሻው ስልጣን የእግዚአብሔር ቃል ወይም መጽሐፍ ቅዱስ ብቻ ነው ይላሉ። ሁለተኛ፣ በክርስቶስ ብቻ የሰው ልጅ ከኃጢአት የሚድነውና ወደ እግዚአብሔር የሚደርሰው በኢየሱስ ክርስቶስ የማዳን ሥራና በእርሱ አማላጅነት ብቻ እንደሆነ ያምናሉ። ሶስተኛ፣ በጸጋ ብቻ መዳን የእግዚአብሔር ነፃ ስጦታ ወይም ጸጋ እንጂ ሰው በጥሩ ስነ ምግባሩ ወይም በስራው ሊገዛው የሚችለው ነገር አይደለም። አራተኛ፣ በእምነት ብቻ አንድ ሰው የሚጸድቀውና የዘላለም ሕይወት የሚያገኘው በክርስቶስ በማመን ብቻ ነው። መልካም ሥራ ግን የዳነ ሰው የሚያሳየው ፍሬ ነው። አምስተኛ፣ ለእግዚአብሔር ክብር ብቻ በማዳን ሥራም ሆነ በሕይወት ውስጥ ምስጋናና አምልኮ ሁሉ የሚገባው ለእግዚአብሔር ብቻ ነው። ፍጡራን አይመለኩም። ስለ እነዚህ ነጥቦች ሰፋ ያለ ማብራሪያ እንዲደርሱት ቻናሉን ሰብስክራይብ ወይም ፎሎ ያድርጉ።